ኪነ ብስራትን በብስራት ኤፍኤም ያደመጣችሁ ነው። የግንቦት 28 2014 ፕሮግራማችንን እንደምታደምጡት የኋላሸት ዘሪሁን ነኝ። ኡስታዝ ኑሩ ጀማል የባህል ሕክምና አዋቂ ናቸው። እሳቸው ነው እዚህ ስቱዲዮ የጋበዝኩት። ከእሳቸው ጋራ እየተነጋገርን ነው የምንገኘው። ምናልባት ወደ ሙዚቃው ከመሄዴ በፊት ያነሳሁት ጥያቄ እሱ ላይ ትኩረት አድርገን እንነጋገራለን። እንግዲህ ከዚህ ከእውቀቱ ጋራ ተያይዞ ከዚህ የባህል ሕክምናን ከጥንቆላ ጋር እርሱ አንስተውታል። የማገናኘት እሱስ ራሱ እውቀት አይደለም ወይ የሚሉ ደግሞ ሰዎች አሉ። ሌላው ደግሞ አንዳንዶች የባህል ሕክምናን ከእምነት ጋር ያገናኙታል፣ አንዳንዶች እውቀት ነው ይላሉ። እርሱ ምንድነው የሚሉት? በተለይ የዚህ የባህል ሕክምና ጋር ተያይዞ በስፋት የሚነሳው ይሄ ነው። ቀደም እንዳሉት በተለያየ ጊዜያት የእናንተን ስም የማጠልሸቱ ነገር አለ። ከዛም ባሻገር ደግሞ ራሳቸው የሕክምና ባለሙያ ነን የባህል እውቀት እናቃለን የሚሉትም ሰዎች ጋራ ችግር እንመለከታለን። እስቲ እሱን ቢያብራሩልኝ ቢነግሩኝ። ቢስሚላሂር ረህማኒር ረሂም። እንግዲህ የባህል ሕክምና ከባዕድ አምልኮ ጋራ ከጥንቆላ ጋራ ምናምን ይያዛል። ለምን ይያዛል፣ እንዴት ይያዛል የሚለው ነገር ይያዛል። አው ይያዛል። የሚያያዝበት መንገድ ምንድነው? በፊት ማለት ነው ባህል ሕክምና የሚሰራ ሰው ጠንቋይ፣ እንደውም ባህል ሕክምና ምናምን አይባልም ነበር። ጠንቋይ ቤት ሄጄ ምናምን ይባላል። ወይም ደግሞ የሆነ ደብተራ ጋር ሄጄ እንደውም አይሉም ማለት ያው ስለሚያሳፍር ማለት ነው። ግን ባህላዊ ሕክምና ራሱን የቻለ አንድ እውቀት ነው። መንፈሳዊ ሕክምና ሆነ መንፈሳዊ ደግሞ ምን ነው ሕክምና አለ። በእስልምና ጂን እንዳለ ይታወቃል። ሲህር እንዳለ፣ አይን እንዳለ ያው በቁርአን ተናግሮናል። ለምሳሌ እዛ ሙሳ አለይሂ ሰላም ታሪክ ላይ ምንድነው የሚለው? قال موسى إما أن تلقي وإما أن نكون أول من ألقى قال بل ألقوا فإذا حبالهم وعصيهم يخيل إليه من سحرهم أنها تسعى فأوجس في نفسه خيفة موسى قال ما لا تخفين قال إنما صنعوا كيد ساحر ولا يفلح الساحر حيث أتى. أو እንዲህ ያሉ ለምሳሌ ቁርአን ላይ ድግምት አለ። ድግምት የሚደረግበትን ነገር እንዴት መፍታት ይቻላል? ቁርአን፣ ሐዲስ፣ የተለያዩ እስላማዊ መጽሐፎች